ሰላም ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮው በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉኝ። ያው ሁሌም እንደለመዳችሁት በሰብስክራይብ ደገፍ አድርጉኝ የኔ ውዶች እና ሁላችንም ወደ ቪዲዮ እንሂድ። ዛሬ ይዤላችሁ የመጣሁት የኮሌራ በሽታ የሚል ነው። የኮሌራ በሽታ በእኛ በኢትዮጵያ ደረጃ ብዙ ሰዎች ለሞት የሚዳርግ አጣዳፊ በሽታ ነው። የኮሌራ በሽታ ማለት በባክቴሪያ አማካኝነት የሚመጣ አጣዳፊ ተቅማጥና ትውከት በማስከተል በሰዓታት ውስጥ ለሞት ሊዳርግ የሚችል አስከፊ በሽታ ነው። የኮሌራ በሽታ ምልክት ወይም ሲምፕተም የምንለው የበሽታው ምልክቶች ከተበከለ ነገር ጋር ከተነካካ ከጥቂት ሰዓታት እስከ 5 ቀናት ባሉት ጊዜ ውስጥ በድንገት ይከሰታል። እሱንም ምልክቶቹ አጣዳፊ የሩዝ ውሃ የሚመስል ተቅማጥ፣ ከፍተኛ ትውከትና ማቅለሽለሽ፣ ከፍተኛ የሰውነት ፈሳሽ ማነስ ዲሃይድሬሽን፣ የጡንቻ መሸማቀቅ ክራምፒንግ፣ አቅም ማነስ ድካም የመሳሰሉትን ናቸው። ሁለተኛው የኮሌራ በሽታ ሪስክ ፋክተር ወይም ለኮሌራ በሽታ የሚያጋልጡ እነማን ናቸው ብለን ብንል ወይ ከኮሌራ በሽታ ጋር ተያይዞ የሚመጡ በሽታዎች እነማን ናቸው ብለን ብንል፣ አንደኛ የተበከለ ውሃ መጠጣት፣ የተበከለ ምግብ መብላት፣ የግልና የአካባቢ ንጽህና ጉድለት፣ ሜዳ ላይ መጸዳዳት፣ የሆድ አሲድ ማነስ፣ የደም አይነት ታይፕ ኦ መሆን፣ እነዚህ የመሳሰሉትን ያጠቃልላል። የተበከለ ውሃ መጠጣት ማለት በባክቴሪያው የተበከለ የወንዝ፣ የምንጭ፣ የጉድጓድ ወይም በአግባቡ ያልታከመ ውሃ መጠጣት የመሳሰሉትን ናቸው። ከሪስክ ፋክተሮቹ ሁለተኛው የተበከለ ምግብ መብላት ማለት በንጽህና ያልተዘጋጀ ጥሬ አትክልት፣ ፍራፍሬ በአግባቡ ሳያጥቡ መመገብ ማለት ነው። የግል የአካባቢ ንጽህና ጉድለት ማለት እጅን በሳሙና እና በንጹህ ውሃ አለመታጠብ ማለት ነው። ሜዳ ላይ መጸዳዳት ማለት የመጸዳጃ ቤት ወይም ሽንት ቤት አለመኖር ወይም በአግባቡ አለመጠቀም ማለት ነው። የሆድ አሲድ ማነስ ማለት የሆድ አሲዳቸውን ዝቅተኛ የሆኑ ሰዎች ወይም አሲድ መቀነሻ መድኃኒት የሚወስዱ ሰዎች የኮሌራ ባክቴሪያ የመጠቃት እድላቸውን ከፍተኛ ነው። የደም አይነት ወይም ታይፕ ኦ ማለት የሕክምና ጥናቶች እንደሚያሳዩት የደም አይነታቸው ኦ የሆኑ ሰዎች ለከፍተኛ የኮሌራ በሽታ የመጋለጥ እድላቸው ከሌሎቹ ይበልጣል ማለት ነው። ማሳሰቢያ፣ የኮሌራ ምልክት ከታየ በአስቸኳይ ወደ የሕክምና እርዳታ ማግኘት እና ወዲያውኑ የኦአርኤስ ፈሳሽ መውሰድ መጀመር ሕይወትን ያድናል። የኮሌራ በሽታ መንስኤዎች ኮዝ የምንላቸው የተበከለ የመጠጥ ውሃ፣ ያልተጠበቀ የግል ንጽህና፣ ያልበሰሉ ወይም ያልታጠቡ ምግቦች፣ ሜዳ ላይ መጸዳዳት፣ እነዚህ የመሳሰሉትን ናቸው። የኮሌራ በሽታ የመከላከያ መንገዶች ወይም ፕሪቬንሽን የምንላቸው እነማን ናቸው የሚለውን እናያለን። የኮሌራ በሽታ ሙሉ ለሙሉ መከላከል መቆጣጠር ይቻላል። ዋና ዋናዎቹ የመከላከያ መንገዶቹ የሚከተሉትን ናቸው። ከመከላከያዎቹ ውስጥ አንደኛ ንጹህ ውሃ ብቻ መጠቀም፣ ሁለተኛ የእጅ ንጽህና መጠቀም፣ ሶስተኛ የምግብ ንጽህና መጠቀም፣ አራተኛ አካባቢ ንጽህናና የመጸዳጃ ቤት አጠቃቀም መጠበቅ፣ የኮሌራ ክትባት ቫክሲኔሽን መውሰድ ናቸው።